ሰላም እንዴት ናችሁ? ዛሬ ፊት ለፊት እንነጋገራለን። ዛሬ የምነግራችሁ ነገር ሊያማችሁ ይችላል፣ ግን ሊፈውሳችሁም ይችላል። ብዙዎቻችን ለስኬት ጉዟችን ትልቅ እንቅፋት የሆነብን ጠላት የለብንም። ትልቁ እንቅፋታችን ለራሳችን የምናሳየው ከልክ ያለፈ እዝነት ወይም መራራት ነው። እኔ ምስኪን ነኝ፣ ትምህርት አይገባኝም፣ ቤተሰቦቼ ድሃ ናቸው፣ ሀገሪቱ ለስራ አትመችም እያልን ለራሳችን የምንሰጠው ሰበብ ዛሬ መቆም አለበት። ለራስ በራራ ቁጥር አቅምን እየገደልከው ነው። ደክሞኛል ብለህ ሶፋ ላይ ስተኛ፣ እድል የለኝ ብለህ ስትተክዝ ዓለም አንተን አይታ አታለቅስም። ዓለም የምትፈልገው ውጤትን እንጂ ሰበብን አይደለም። ተነሳ፣ ካለበት የጭንቀት ማጥ ውስጥ ውጣ። አታማርር። ድህነትን እንደ ጋሻ አትጠቀምበት። ድህነት መነሻ እንጂ መድረሻ አይደለም። ለራስ አትራራ። ዛሬ መታገል ካለብህ ታገል። ዛሬ መራብ ካለብህ ተራብ። ዛሬ መስራት ካለብህ ስራ። ያለበት ሁኔታ የቱንም ያህል ከባድ ቢሆን ከአንተ የከፋ ሁኔታ ውስጥ ሆነው ድል የነሱ በሺዎች የሚቆጠሩ ሰዎች አሉ። እነሱ ልዩ ያልኖሯቸው አይደለም። ልዩነቱ እነሱ ለራሳቸው መራራትን አቁሞ በላባቸውና በጥራታቸው ለመታመን መወሰናቸው ብቻ ነው። ወዳጄ ዛሬ ለራስ ቃል ግባ። ከእንግዲህ በሰበብ አልኖርም በል። ሕይወትን የምትቀይረው አንተ እንጂ ሌላ ማንም አይደለም። ማንም መጥቶ አያድንህም። ራስን ከወደቅበት የምታነሳው አንተ ራስህ ነህ። ለራስ መራራት ስታቆም ተአምር መስራት ትጀምራለህ። ዛሬውኑ ተነስ፣ ስራ፣ ሞክር፣ ውደቅ፣ ግን በሰው ተኝታ አትቅር። የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።